በአንድ ወቅት አንድ ምስኪን እንጨት ቆራጭ ሚስቱና ሁለት ልጆቹ ሃንስልና ግሬትል በጋራ ይኖሩ ነበር። እንጨት ቆራጩም ለቤተሰቡ በቂ ምግብ ለማቅረብ በየዕለቱ ወደ ጫካ በመሄድ ቀኑን ሙሉ ዛፍ ሲቆርጥ ይውላል። ወደ አመሻሽም የቆረጠውን እንጨት ወደ ገበያ በመውሰድ ይሸጥ ነበር። ነገር ግን ጊዜው አስቸጋሪና ምግብም በጣም የተወደደበት ዘመን ነበር። አንድ ቀን እንጨት ቆራጩ ገበያ አምሽቶ የሰራው ብር ከአንድ ዳቦ በላይ መግዛት አልቻለም። ከባለቤቱ በላይ ልጆቹን የሚወደው አባትየውም ሙሉውን ዳቦ ለሁለቱ ልጆቹ አካፍሎ ሰጣቸው። ይህንን ተደብቃ ስታይ የነበረችው ሚስቱም በጣም ተናደደች። ምክንያቱም ልጆቹ የእርሷ አልነበሩም ነበር። ምግቧንም ከነሱ ጋር ተካፍላ መብላት አልፈለገችም። ምን መስራት እንዳለብኝ እኔ ነኝ የማውቀው ስትል ሚስትየው ለራሷ አወራች። ነገ ልጆቹን ወደ ጫካ በመውሰድ እዛው ትቻቸው መጣለሁ። አልጋው ላይ የተኛ በመምሰል የእንጀራ እናቱን ነገር ሲሰማ የነበረው ሃንስል አንድ ነገር ማድረግ እንዳለበት ወሰነ። እንጀራ እናቱም እንቅልፍ እስኪወስዳት አረጋገጠና በበሩ ቀስ ብሎ ወደ ውጭ በመውጣት የሚያንጸባርቅ ጠጠሮችን መልቀም ጀመረ። ኪሱም ሲሞላ ቀስ ብሎ ወደ ክፍሉ ተመልሶ ተኛ። በማግስቱ ጠዋትም ፀሐይ ከመውጣቷ በፊት የእንጨት ቆራጩ ሚስት ልጆቹን ቀሰቀሰቻቸው። አባታችሁ ሁሌ በትጋት ይሰራል፣ ዛሬ እናሳርፈዋለን። እኛ ራሳችን ወደ ጫካ በመሄድ እንጨት እንቆርጣለን በማለት ሃንስልና ግሬትልን እየመራች ከቤት ወጥተው ወደ ጫካ መሩ። እንጀራ እናትየው ራሷን ከልጆቹ ለመገላገል ሐሳብ ላይ ነበረች። በዚህም የተነሳ ሃንስል ከኪሱ እየወጣ ነጭ ጠጠሮችን ሲጥል አላየችውም ነበር። ወደ ጥልቅ ጫካው ከገቡ በኋላ እንጨት ሰብስቤ እስክመለስ ድረስ እዚህ ቁጭ ብላችሁ ጠብቁኝ፣ እስክመለስም አደራ የትም እንዳትሄዱ ስትል ታዛቸዋለች። ሃንስልና ግሬትልም ቀኑን ሙሉ እንጀራ እናታቸውን ቢጠብቁም ዝር የሚል ጠፋ። ወደ አመሻሽ ላይም ጨረቃዋ ስትወጣ ግሬትል በፍርሃት ማልቀስ ጀመረች። እንጀራ እናታችን ትታን ሄዳለች። እንዴት ብለን ነው መንገዳችንን የምናገኘው? በቃ ጠፍተናል ስትልም አምርራ ለቀሰች። ሃንስልም እጇን ይዞ ፈገግ በማለት ወደ ተበተኑት ጠጠሮች አሳያት። በጨረቃው ብርሃን በመታገስም አንጸባራቂ ጠጠሮቹን እየተከተሉ ሌሊቱን ሙሉ ተጓዙ። በስተመጨረሻም ወደ ትንሿ ጎጆአቸው ደረሱ። አባታቸውም ልክ እንዳያቸው በደስታ ማልቀስ ጀመረ። ምክንያቱም ልጆቹን በጫካ ያሉ ተኩላ እንደበላቸው ሚስቱ ነግረው ነበር። ወደ ቤትም አስገብቶ ያለውን ምግብ እንዳለ ሰጣቸው። በማግስቱ ጠዋትም እንጀራ እናታቸው ልጆቹን በድጋሚ ቀሰቀሰቻቸው። አባታችሁ ስለናንተ በመጨነቅ በጣም ደክሞታል፣ ስለዚህ ራሳችን ሄደን እንጨት እንቆርጣለን አለቻቸው። ሃንስልና ግሬትል ይሄ ዘዴ እንደሆነ አውቀው ነበር። ሆኖም ምንም ምርጫ አልነበራቸውም። ሃንስል ወደ በሩ ሲጠጋ ከእራት የተረፈውን ግማሽ ደረቅ ዳቦ በኪሱ ይዞ ወጣ። እንጀራ እናታቸው እየመራቻቸው ወደ ጫካ መሩ። በድጋሚም ሃንስል እንጀራ እናቱ ሳታየው በኪሱ የያዘውን ደረቅ ዳቦ በመንገዱ እየበተነ ነበር። ወደ ጥልቁ ጫካ ሲደርሱም እኔ እንጨት ሰብስቤ መለሳለሁ፣ እናንተም እንዳትጠፉ የትም እንዳትሄዱ በማለት ትታቸው ሄደች። ቀኑ ሙሉ እንጀራ እናታቸውን ቢጠብቁም እሷ ግን ልትመለስ አልቻለችም። ወደ ምሽት ላይም ጨረቃዋ ስትወጣ ግሬትል በፍርሃት ማልቀስ ጀመረች። እንጀራ እናታችን
በድጋሚ ትታን ሄዳለች። እንዴት ብለን መንገዳችንን የምናገኘው? በቃ ጠፍተናል ስትልም አምርራ ለቀሰች። ሃንስል እጇን በመያዝ ፈገግ አለና አይዞሽ እህቴ፣ በመንገዳችን ላይ የዳቦ ፍርፋሪ ትቻለሁ፣ እሱንም ተከትለን ቤታችን እናገኘዋለን ሲል አጽናናት። ነገር ግን ሃንስል የዳቦ ፍርፋሪውን ሲፈልግ በጫካው እንስሳት እንደተበላ ይረዳል። ይህንንም ያየችው ግሬተል ከበፊቱ በበለጠ አምርራ ማልቀስ ጀመረች። ግሬተል አይዞሽ እህቴ በማለት እጇን ያዘና በራሳችን መንገዳችንን መፈለግ ይኖርብናል ብሎ መራመድ ቀጠሉ። ሌሊቱን ሙሉ አልፎም በንጋታው ቀን ሙሉ ተራምደው ፀሐይ ልትጠልቅ ስትል አንድ በዛፎች የተከበበ አይተውት የማያውቁት አስደናቂ ቤት አገኙ። የቤቱ ግድግዳዎች ከሚጣፍጥ ዳቦና ኬክ የተሰሩ ሲሆን ጣራው፣ መስኮቱና በሩ ደግሞ ከተለያየ ቸኮሌትና ከረሜላዎች የተሰራ ነበር። ሃንስልና ግሬተልም በመስገብገብ ሃንስል የመስኮቱን ቁርጥራጭ፣ ግሬተል ደግሞ የግድግዳውን ቁርጥራጭ ወደ አፋቸው መክተት ጀመሩ። ልጆቹ በስስት ሆዳቸውን ሲሞሉ አንድ ለስለስ ያለ የአሮጊት ድምፅ ማን ነው ቤቴን እያፈራረሰ የሚበላው ሲል ሰሙ። በመቀጠልም አንድ በዕድሜያቸው ገፋ ያሉ አሮጊት ከቤቱ ወጡ። ለማየት እንደተቸገሩ በሚያስታውቅ ሁኔታ ልጆቹ ለመፈለግ አማተሩ። ግሬተልን በድንጋጤ የያዘችውን የኬክ ግድግዳ ጣለችው። በጣም ይቅርታ ቤታችን ስለጠፋብንና በጣም ስለራበን ነው አለች በመቅለስለስ። ታዲያ ለምን አላንኳኳችሁም? እቤት ብዙ የሚጣፍጥ ምግቦች ይገኛሉ። እንደውም ኑ ከዚህ በፊት ቀምሳችሁት የማታውቁት የሚጣፍጥ እራት አቀርብላችኋለሁ በማለት ወደ ውስጥ አቀኑ። እንግዳ ሰዎችን እንዳያቧሩና እንዳይጠጉ የተመከሩ ቢሆንም 2 ቀን ካለ ምግብ ስለቆዩ ረሃባቸውን ለማስታገስ ሴትየዋን ተከትለው ገቡ። ሴትየዋም ቃሏን በመጠበቅ የሚጣፍጡ ጥብሶች፣ የተለያዩ ፍራፍሬዎችና ከምግብ በኋላ ደግሞ የሚጣፍጥ ብስኩትና ኬኮች አቀረበችላቸው። እውነትም ከዚህ ቀደም እንደዚህ የሚጣፍጥ ምግብ በልተው አያውቁም። እራታቸውን እየበሉ ሳለ አሮጊቷ ድምጿን ለስለስ በማድረግ በጣም የምታሳዝኑት 2 ቀን ሙሉ ያለ ምግብና እረፍት መጓዝ ምን ያህል አድካሚ ሊሆን እንደሚችል መሳል አያዳግትም። ዛሬን እዚህ እረፉና ነገ ቤታችሁን አብረን እንፈልጋለን በማለት ልጆቹን ለማግባባት ሞከረች። ልጆቹም በጣም ደክሟቸው ስለነበር በደስታ ተስማሙ። አሮጊቷን ተከትለውም ወደ መኝታቸው አቀኑ። ከአልጋው እንደተገናኙም ከባድ እንቅልፍ ይዟቸው ሄደ። በማግስቱ ጠዋትም ግሬተል ከእንቅልፏ ስትነቃ አሮጊቷን አልጋዋ ላይ ቆማ አገኘቻት። ተነሺ ከእንቅልፍሽ አንቺ ሰነፍና ሞኝ ስትል ግሬተል ላይ አስማተኛው አሮጊት አንባረቀችባት። ግሬተልም በታላቅ ድንጋጤ ካልጋዋ ላይ ዘላ ወረደች። ሃንስልስ በማለት እየተንተባተበች አሮጊቷን ጠየቀቻት። አስማተኛው አሮጊትም በአንድ ወደ ተዘጋ ክፍል እየጠቆመች ያውልሽ ወንድምሽ አየሽ፣ ሃንስል በጣም ቀጫጫ ነው። ጥሩ ምግብ እንዲወጣው ወንድምሽን መወፈር ይኖርብናል። ሃንስል ከውስጥ ሆኖ እያለቀሰ ነበር። በይ አሁን ቶሎ ወደ ኪችን ግቢ፣ ወንድምሽን ለመወፈር በጣም ብዙ ስራ ይጠበቅብሻል በማለት ወደ ኪችን ወረወረቻት። ከዚህ ቀንም በኋላ ግሬተል
ያለ እረፍት ቀንና ሌሊት ለወንድሟ የሚጣፍጡ ምግቦች መስራት ጀመረች። ሃንስልም እንደ ንጉሥ ቀኑ ሙሉ ጥሩ ምግብ ሲመገብ፣ ግሬተል ደግሞ ከሱ የተረፉትን አጥንቶች ትግጥ ነበር። ሁሌ ጠዋት አስማተኛዋ አሮጊት ተነስታ ሃንስል ወደ ተቆለፈበት ክፍል እየሄደች እንዲህ ትለዋለች። ጣትህን አምጣው ልዳብሰው፣ ለምግብ መድረስ አለመድረስህን አይኖቼ ስላረጁ በዳበሳ ነው መወፈር አለመወፈርህን የማውቀው። ሃንስልም ብልጥ ስለነበር አሁን በምግብ የደለቡ ጣቶቹን ከመስጠት ይልቅ ቀጠን ያሉ አጥንቶች ይሰጣት ነበር። በዚህ ሁኔታ ዕለታት ወደ ሳምንታት፣ ሳምንታትም ወደ ወራት ተቀየሩ። ሆኖም አስማተኛዋ አሮጊት ሃንስልን ለምግቧ በቂ ሆኖ አላገኘችውም ነበር። ከዚያም አንድ ቀን በጣም ብዙ ጠብቄያለሁ፣ ከዚህ በላይ መታገስ አልችልም በማለት ግሬተልን እሳቱን በደንብ እንድታቀጣጥልና ማሰሮን በውሃ እንድትሞላው ታዛታለች። ግሬተልም በፍርሃት እሳቱን በደንብ ታቀጣጥላለች። ማሰሮውንም በውሃ ከሞላች በኋላ ወደ አስማተኛዋ አሮጊት በመመለስ ያለቻትን እንደሰራች ትነግራታለች። አሮጊቷም የኦቭኑ ውስጥ መጋል አለመጋሉን እንድታረጋግጥ ግሬተልን ትልካታለች። ግሬተልም አንድ እርምጃ ከተራመደች በኋላ ይቅርታ ግን ያልሽኝ አልገባኝም፣ ምናልባት ልታሳይኝ ትችያለሽ ስትል በለስላሳ ድምፅ ጠየቀቻት። አንቺ ሞኝ የሆንሽ ልጅ ስትል ሰደበቻትና ግሬተልን ከፍታ ወደ ምድጃው አቀናች። እንዴት እንደሚፈተሽ ልብ ብለሽ ተመልከች ብላ ግለቱን ለማረጋገጥ ወደ ምድጃው ጎንበስ አለች። በዚህ ጊዜም ከቅርበት ስትጠብቅ የነበረችው ግሬተል ተንደርድራ መታ አሮጊቷን ገፋቻት። አስማተኛዋ አሮጊትም በታላቅ ጩኸት ወደ እሳቱ ወደቀች። ግሬተልም ከጀርባዋ ምድጃውን ዘግታ ቆለፈችባት። ግሬተል ምንም ሰዓት ሳታባክን ሃንስል የታሰረበትን ክፍል ከፈተችለት። ሁለቱም በስተመጨረሻ ከአስማተኛዋ አሮጊት ነፃ ሆኑ። አንድ ላይ በመሆንም ቤቱን ሲያስሱ በእያንዳንዱ ክፍል ውስጥ የወርቅ ሳንቲሞችና ጌጣጌጦች ክምር አገኙ። ኪሳቸው እስኪችለው ጠቀጠቁና ቤታቸውን እስኪያገኙ እረፍት እንደማያደርጉ ቃል ተገባብተው ጉዞ ጀመሩ። ከትንሽ ቀናት ጉዞም በኋላ ራሳቸውን ከጎጇቸው ፊት አገኙት። በበራቸው ላይም አባታቸው በመሪር ሲያለቅስ ያዩታል። ልክ እንዳያቸውም የበለጠ ማልቀስ ጀመረ። እንጀራ እናታችሁ የሰራችውን ሳውቅ ወዲያው ከቤት አባረርኳት፣ እናንተን ግን እስከ መጨረሻው አጥቻችኋለሁ ብዬ በሐዘን ወድቄ ነበር። አሁን ግን ደስታ ጥለቀለቀኝ ሲል በደስታ ተናገረ። ሃንስልና ግሬተልም የገጠማቸውን ለአባታቸው ነገሩት። አፉንም ከፍቶ ተገርሞ ሰማቸው። ከኪሳቸው የወርቅ ሳንቲምና ጌጣጌጥ ሲያወጡ ደግሞ ማመን ከብዶት ነበር። ከዛን ቀን ጀምሮም ቤተሰቡ ተርቦ አያውቅም። እንጀራ እናታቸውም ስለተባረረች ከዛን ቀን ጀምሮ በደስታና በፍቅር መኖር ቀጠሉ። እናመሰግናለን። ይህ የሃንስልና ግሬተል ታሪክ ነው።